ጠላታችሁ ቅጥል እናንተ ወደፊት ምሩ። ድሮም አንበሶች የሚዲያ መሪዎች ናቸው፣ አሁንም የሚዲያ መሪዎች ናቸው። እግዚአብሔር ከዚህ በላይ እናንተን ከፍ ያርጋችሁ። በራሳችሁ ከፍ ያላችሁት በሰው ከፍ ያላችሁት ያስመስሉ እናንተን ዝቅ ሊያደርጉ ጠላታችሁ በዚህም የሚያነሰው በስማም እናንተ ከፍ ያላችሁ ቅጥል አድርጉት እና በጣም ደስ ብሎኛል። እንኳን ደስ አላችሁ የአብርሽና የሩታ የሚታዩት የሩታና የአብርሽ ግሬስ ፋሚሊዎች በሙሉ እንኳን ደስ አላችሁ። ከገር ውጭም ያላችሁት እንኳን ለዚች ቀን እናንተ ስንት መከራ አልቅሳን አሳዝኖን ከስንት ችግርና ከስንት መከራ ዛሬ ለዚች በቁ። እግዚአብሔር ይመስገን በእውነት ለዚች ቀን ያበቃቸው እግዚአብሔር ነውና ሰው አይደለም። እግዚአብሔር ይመስገን። በጣም ደስ ብሎኛል። ደስታዬን እኔ እንጃ እንዴት እንደሚገልጽ ራሱ አላቅም። በጣም ነው ደስ ያለኝ። አብርሽና ሩታ ለዚች ቀን ይደርሳሉ ብለን ስናስብ ተስፋ ቆርጠን አናቅም። በርግጥ በቃ በዚች ቀን ይላሉ፣ ቀናቶች ይይዛሉ። ታቁታላችሁ። ያው እንግዲህ በቃ ሲፈርስ ጠላት መሀል እየገባ ሲጣን መሀል እየገባ በቃ ብዙ ነገር ተደርጎላቸው ነበር። እግዚአብሔር ይመስገን ለጠላት እጅ አልሰጡምና ዛሬ ለዚች በቅቷል። አብርሽና ሩታ ገና ትመራላችሁ። ምን ታይቶ ነው ጠላቶቻችሁ እረረደብን ቅጥል ለይባል እረረይባል። እኔ በጣም ደስ ያለኝ እንዴት እንደሚያወራ ራሱ አላቅም። በጣም ደስ ብሎኛል። እንኳን ደስ አላችሁ ግሪስ ፋሚሊዎች፣ እንኳን ደስ አላችሁ። እንኳን ደስ አላችሁ። በጣም ደስ ብሎኛል እና ወደፊት መቼም ወደፊት ናችሁና አሁንም ወደፊት ግን አሁን ደግሞ ትንሽ ልነግራችሁ የምችለው ሰሞኑን በሚዲያ ላይ የሚያሽቃብጡት እንጃ ፎሎወራቸው ሊያሳድጉ ይሁን ምን ይሁን አላቅም። አሽቃባጡላ ምን አገባችሁ? እኔ የመሰለልኝን ያው ነው የተሰማኝን ልናገራችሁ። ምን አገባችሁ እንዴ? ሰው ከፈለገ ከነ ቁልፉ ፎቅ ይሰጥ የለ እንዴ? ምን አይታችሁ አታውቁም እንዴ? በጣም እኮ ነው ኢትዮጵያ ላይ ያልተለመደ ይሆናል እንጂ በብዙዎቹ ብታዩ ብዙ ቦታ ብታዩ በጣም እኮ ነው ስጦታ ሲምቦል ነገር እኮ ነው። ምንድነው እናንተ ይሄን ሁሉ አንጫጫችሁ? ምን ተሰጥቷችሁ አይታወቅም? በጣም ነው ተንጫጫችሁት። እሺ ስጦታ በልኩ እኮ ተሰጥቶ ያውቃል። ይሄን ሁሉ አንጫጭም። ትልቅ ለነሱ እናት የምትሆኑ ሰዎች፣ ለነሱ አባት የምትሆኑ ሰዎች እንደዚህ ስትንጫጩ ግን አይደብርም? አረ በስመ አብ በጣም ነው የሚደብረው። እኔ በጣም ነው ያስጠላችሁኝ። እና በርግጥ ፎሎዋችሁን ልታሳድጉ ሊሆን ይችላል እና እነሱ ወደፊት ናቸው፣ መቼም ወደ ኋላ አይሆኑም፣ ወደፊት ናቸውና አትቃጠሉ እንዴ። ለሰው ልጅ እኮ ተደስታችሁ እኮ ነው ደስታችሁ የሚከፈሉት። እናንተ ስትደሰቱ ነው ለእናንተም ነገ የሚደሰተው ሰው። ለምን ጠላት ትሆናላችሁ? ጠላትነት ምን ይጠቅማል? እና በጣም ደስ ብሎኛል። የኔ ቤተሰቦች እንግዲህ ጎደኛ ያጠገባለች። ጎደኛዬ እንዴት አየሽ? ዛሬ ምን ደስታ ተሰማሽ? በጣም ደስ ብሎኛል። የዛሬ አመት ደግሞ 3 ሆናችሁ እናገኛችኋለን። የአብርሃምና ሳራ የሰመረ ጋብቻ ያደርግላችሁ። በጣም ስንት ፈተና ላይ አልፎ ነው እዚህ ቦታ የደረሱት። ስንት ውጣ ወረዳ አልፎ ተለያይተዋል ሲባል ብዙ ነገሮች ብዙ ፈተና ለቅሶ ራስ እስከሚያጠፉ ድረስ ተለያይተዋል ምናምን ተብሎ ነበር። ፈጣሪ ደግሞ ያው መልካም ነውና እንኳን ለዛሬ ቀን አደረሳችሁ። የሰመራ ትዳር ይሁንላችሁ እላችኋለሁ። እንኳን ደስ ዶሮም ራሱ እንኳን ደስ አላችሁ ያለ ነው እና አብርሽና ሩታ ደስታ ዶሮም ራሱ እየገለጸ ነው። እንኳን ደስ አላችሁ ከምለው በላይ ደስ ብሎኛል። ብዙዎቹ ደግሞ ስትንጫጩ ነበረ እና ለምን እንደዚህ ያው ገና እነሱ ወደፊት ነው የሚያዩት። አንጫጫ ይሄ ዶሮ ከሚገባ
አያንጫጫቸው የምትይ ነገር አለ? አዎ። እና ያው ሰው ከሚል ደግሞ የእግዚአብሔር ይበልጣልና ነገር ሰው ሊወስን አይችልም። ሰው ምንም ነገር ብዙ ሰዎች ሊያለያያችሁ የሚፈልግ ነበሩ። ብዙ ሰዎች ደግሞ እንዲቀራረቡ የሚፈልግ ነበረ። አዎ ያው እግዚአብሔር መልካም ነውና የሱ ፍቃድ ሆኖ ዛሬ ጋብቻችሁ ነው። ዋው በጣም ደስ ይላል። እንኳን ደስ አላችሁ እና ስለገለጻችሁ አላለቀም እኮ ገና ጨምሩ። 5 ደቂቃ ሆነ ያወራሁት። ቆይ ፊቱን ለምንድን ነው የምታጠፋው? ሁሉም ይደርቃል። ይሄ ካላጠፋሽ አቤት እኛ ስራ ያለንም በቃ እንጨት እንለቅማለን እኮ። አይደል? ምን አይነት ህይወት ነው? አራስ ይሄ እኮ እየቆጠረ ነው። አቁም ያለው አረ እየቆጠረ ነው። ዘበናይ ማርዬ እስቲ ልስፈልልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለእነዚህ ሙሽሮች ትዳር ለጀመሩት ለእነዚህ ሙሽሮች ፍቅርና ደላቸው ለእነዚህ ሙሽሮች ለዚህ ላበቃቸው ለእነዚህ ሙሽሮች ወፎች ያዜማሉ እንኳን የሰው ልጆች እንኳን